ሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ወላሂ ጀው መራ ኮይስ ሄሎ። ሰፈራችን በጣም ነው የሚያምረው። ጭር ያለ ነው። ሁሉም እንትን ነው። ቪላ ቤት ነው። በቃ ጽድት ያለ ነው ትላላችሁ። ይህን ቢያስተካክሉት ነው አለ ሀዲቃ ያረቡት። ሰራ ሁሉም ቪላ ነው። ጀበሉ ይታያል። በዚህ ለመካ በጣም ቅርብ ነው ቤታችን። እና ንፋስ በጣም ነው ደስ የሚለው ወላሂ። ማታ ለመንቀሳቀስ አያስፈራ። ዱርዬ የለ ምን የለ መኪና ብቻ ወላሂ ናዚ ደስ ማኔ ዋና አስፓልት የለውም። ዋና አስፓልት ግዳም በወራ ነው ያለው። የማራው ተመልከት በጣም የሚያምረው ወላሂ ናዚ። አዳዲስ ቤት ራሱ ያላለቀ ነው። ደረስን። የኛ ቤት ደረስን። ይሄ ቤት ሁሉ ጊዜ ነው ክፍት ነው። ሁሉ ጊዜ በወጣው ቁጥር ክፍት ነው። ለምን ክፍት እንደሚያደርጉት አላውቅም። እኔ ደግሞ እችትናኛ ህልዋ አበባ አላት። ወይኔችን አበባ ስወዳት ሽታዋ በጣም የምጣፍጥ በደውያ ናቸው። ቋንቋቸው በደውያ ነው። ቤቴ ስለደረስኩ የተሸፈንኩትን ተገለጥኩኝ። ተሸፍኜ ነበር። በነገራችን ላይ ዝባላ ጥሎ ወጥቼ ነው። ልዝናና አይደለም፣ ሩቅ ነው ዝባላውና አሁን ቤቴ ገባሁ። ሰው ዝባላ ሊመጣ እንዲፏ ብሎ ይመጣል። ፏ አላልኩም። ፏ ብዬ አይደለም። በነገራችን ላይ ልጅቱ ፏ ያልኩት ነው ግርም የሚሉ ማለት ነው። የአረብ ልጆች ቤት ሲገቡ ጫማቸውን የሚያሽቀነጥሩት ነገር ለምንድን ነው?